ናትዬን ነው ሰላም ሰዓት ላይ ሊወጣ ነው ኳስታለሽ አይ በቃ ጥሩ እኔ ይሄንን ወልውዬ ስጨርስ አብሲቱን እጥለዋለሁ እንዴ አብሲቱን ማን ፈልጓል ማለት ለምን ትጥለዋለህ ሂጂ እኔ ራሴ በቃ ሽቴን ጣል አድርጌ ወሸቅ አድርጌ ወይ ምጣዱ ከሰማ ምንድነው ከሰማ ማለት ከምጣድ ጋር ማውራት ጀመርክ እንዴ ምጣዱ ከሰማ ወይ ማለት በቃ ዝም በይና አንቺ ሂጂ በቃ ዝም በይ ልጆቹም ቀዝነዋል እኔ አጸዳዳዋል ሂጂ በቃ ልጆቹ ቀዝነዋል ጥርግርግር አድርገሽ ቅዘናቸው በእናት ማየት አልፈልግም I don't want to see any ቅዘን when I came back to this home ያማል በለው በቃ ሂጂ አንቺ ያማል በለው በይ አንቺ ያማል በለው አብሲቱን ይጥላል ናትሻ This message is specific for አንድ ቲክቶከር አለች ወንዶቹ እንኳን ደስ አይደግፉም ብያለሁ ጃሉድ by the way ያችን ጃሉድ እብድ ቢመስላችሁ ሰዎች እኔ እንዳበርኩኝ ስነግራችሁ በጣላቅ አደዘን ነው ጠዋት ስነሳኔ እንዲህ ብዬ እንዲህ አይኔን ነው መገልጣ እንዲህ ከዛ ምን እንደምሰራ አላውቅም እንደዚህ እስኪ let us try አይን መግለጽ ይመስለኛል አይን መግለጽ ነው እንግዲህ እንጃ እንደዛ ነው ልክ ከተኛውበት መጀመሪያ አይኔን ነው የምገልጸው ያው ቀጥሎ የመጀመሪያ ስራ ካይን ከመንቃት ከዛ በኋላ የሚገርም ጥያቄ ነው በጣም የሚገርም ጥያቄ ነው በፍጹም ይሄን ነገር አስቤ አላውቅም ምክንያቱም አንዳንድ ጊዜ ከእንቅልፍ ስትነሳ ለምን ነቃሁም ትላለህ ልተኛም ስትል ያስከው ነገር አሁን ይሄን ሳልጨርስ ለምን እተኛለሁ ትላለህ ያው እንግዲህ 24 ሰዓት ቀን ነው ለኔ አንድ ቀን ጨለማ አይቻልም ያው በጨረቃማ አማካኝነት በፀሐይ እኔ ጨለማ አይቻልም እና ካም በኋላ እንጃ ይሄ ጥያቄ በጣም ይገርማል ባካችሁ አንተ በጣም ይገርም ቁርስ አይደል እንዴት ይሆናል ቁርስ ደግሞ አይሆንም አንድ አራት አርግልህ እንዲህ ነው ለ ሐመረው እንደዛ አርግልኝና እሺ ከጎኔ የሆነች ልጅ ካለች ያው መቼም እሷን ማየት ያው አለ ለ ሽንኩርት ለምን ያው ምናምን ሐመረው ሁሉም ሐመረው እኔ ዳል ፊቴ ውሃንም እንጃ ግን እንደምን አደራችሁ አላውቅም በጣም ብዙ ነው እኮ ከእንቅልፍ ስትል አይን መግለጽ ነው አንደኛው እንጃ ይህን ፓስተር ቶማስ ሊያውቀው ይችላል ጃሉድ የኢትዮጵያውያንን ስራ አጦች ወክሎ እየተናገረ ነው እኔ አሁን ጠዋት ተነሳሁ ሁለተኛውን እኔ ራሴ አላውቀው ምንድነው የምሰራው በዚህ ኑሮ ውድነት ቁርስ ይበላል ነው አይበላም በዚህ ኑሮ ውድነት እስኪ ወጣ ብዬ ልመለስ ይባላል ነው አይባልም because it's right yeah he's right virgin ነኝ ፍቅረኛ ኖሮኛ መጠጥ አልችልም ፋራ ላለመባል ብዬ አልኮል አዘዝኩኝ ዋው ጉዱሌው ዛሬ ነው አንድ እንደጠጣው አናቴ ላይ ቁጭ የሚያቃጥል ምግብ አልበላም ምግቡ ደግሞ ያቃጥል ነበር ያቃጥላል ስለው ነይ ብሎ ኮንፈረንስ አመኝ እሺ አንድ ጠጥታ ወይ ፋራ አረባክ እንደ ወልውዳታል ከመቃጠል በብለሽ እኮ አሰየው አለ የተበደረኝን 50 ብር አልመለሰልኝም በማለት በጦር ወቅቶ የገደለው ግለሰብ በእስራት ተቀጣ። በከፋ ዞን ፍትህ መምሪያ ልዩ ወንጀሎች አቃቢ ብር ጋይስ ማይ ጋድ ሉክ
ምን አይነት ሌቭል ላይ እንዳለን የእውነት በጣም እሺ ኮሜንት ሴክሽን tea or coffee or ahon som tafettan or milk or macchiato or espresso what shall I bring for you guys for me tea is enough let us see the comment ቴሌብር በድሮ ለሚጨርስ ቴሌብር thank you you're so nice and kind አንዳንዴ ብሩ ሳይሆን ተበዳሩ የሚሰጠው መልስ ነው እንድትበሳጩ የሚያደርገው ይሄ ሰውዬ ሀቅ አለው ማለት ገንዘቡ ነው የገንዘቡን መብዛት ማለት አንየው ላይክ ጀነራሊ ነገሩን ስናይ ግን ደግሞ ለ50 ብርም ብሎ ሰው መግለጽ እንደሚያመላክተው ተከሳሽ ማንደፍሮ ማሪቱ በህይወት በነበረ ወቅት የተበደረውን 50 ብር እንዲመልስ ተጠይቀው አቋቹ በወቅቱ ብር አለመያዝ በመካከላቸው የሰማክ ነው ብሩ መልስ ብሎሃል የመለስ ልጄ በሰዓት ሳቅ የታሰቃለች ነው ማለት ነው ደግሞ መሰራው እንዴ ነው yo yakut iPhone ሻንጣ ያክ ይፈክራል ማለት ነው እንዴት ይፈኛም ሰራው ነው